ያስቡት በድንገት ወክ እያደረጋችሁ ሰፈራችሁ ወደሚገኝ ሱቅ ሄዳችሁ አንድ ጠርሙስ ለስላሳ መጠጥ ገዝታችሁ የህይወታችሁን ትልቅ ሎተሪ ብታሸንፉ ምን ይሰማችኋል? እርግጠኛ ነኝ አብዛኞቻችሁ ደስታ፣ ገንዘብ፣ ሀብት፣ ቤት፣ መኪና ትሉኝ ይሆናል። በፊሊፒንስ ህዝብ ግን የሆነው ተቃራኒው ነበር። የአንድ ቁጥር ስህተት ሀገሪቱን ወደ አስከፊ ጦርነት ቀጠና ቀየራት። የሰው ህይወት ጠፋ፣ ቦምቦች ፈነዱ። ፔፕሲም የገዛ ደንበኞቹ ቁጥር አንድ ጠላት ሆነ። ዛሬ የምናየው በድንገት ፔፕሲን ጉድ ስላደረገችው 349 ቁጥርና ፔፕሲ ስላጠፋው የቢሊዮን ዶላር ስህተት ነው። ቪዲዮውን እስከ መጨረሻ ብትመለከቱ የዚህን አስገራሚና አስደናቂ ታሪክ ትማሩበታላችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው መከታተል እንዳይረሳ። ታሪኩ የሚጀምረው በ1992 ዓመተ ምህረት ነው። ፔፕሲ በፊሊፒንስ ገበያው በኮካ ኮላ ተበልጦ ነበር። ፔፕሲ ገበያውን ለመቆጣጠር አንድ ብልሃት አመጣ። ዘነንበር ፌቨር የተባለ ማስታወቂያ ዘመቻ ጀመረ። ህጉ ቀላል ነው። ከእያንዳንዱ የፔፕሲ ቆርኪ ክዳን ስር 3 ቁጥሮች አሉ። በየቀኑ በቴሌቪዥን አንድ ቁጥር ይፋ ይደረጋል። እድለኛው 1 ሚሊዮን የፊሊፒንስ ፔሶ ወይም ደግሞ $20,000 ገደማ ያገኛል። ይህ ገንዘብ በወቅቱ ለአንድ ተራ የፊሊፒንስ ሰራተኛ የ62 ዓመት ደሞዙ ባንዴ ሲሰጠው ያለው ፊሊንግ ነበር። ሀገሪቱ በሙሉ አበደች። ሽያጩ በ40% ጨመረ። ሁሉም ሰው ፔፕሲ መጠጣት ጀመረ። 70% የሚሆነው የሀገሪቱ ህዝብ በዚህ የፔፕሲ ቀመር ውስጥ ገባ። ፔፕሲ አሸነፈ፣ ኮካ ኮላም ተሸነፈ። ግን ደግሞ ትልቁ ጥፋትና ስቃይ ገና እየመጣ ነበር። ግንቦት 25 1992 ከሌሊቱ 1 ሰዓት መላው ፊሊፒንስ በቴሌቪዥን መስኮት አይኑን ተክሏል። የፔፕሲ ተወካይ መጥቶ የአሸናፊውን ቁጥር ተናገረ። 349። በዚያች ሌሊት ወይም በዚያች ቅጽበት በሚሊዮኖች የሚቆጠሩ ሰዎች በደስታ ጮሁ። ፊሊፒንስ በሰዎች ድምጽ ተሞላች። በእጃቸው ያለውን ክዳን እያዩ በደስታ ይዘሉ ጀመር። ደስታቸው ግን ለረጅም ሰዓት አልዘለቀም ነበር። ችግሩ ምን መሰላችሁ? ፔፕሲ 1 ሚሊዮን ፔሶ እንዳሸነፈ የገለጸው ለአንድ ሰው ብቻ ነበር። ነገር ግን የፔፕሲ ፋብሪካ ኮምፒውተር ሲያትም በሰራው ስህተት ምክንያት 349 የሚል ቁጥር የታተመባቸው 800,000 የፔፕሲ ጠርሙሶች በመላው ፊሊፒንስ ተሰራጭተው ነበር። ፔፕሲ ለሁሉም ሰው መክፈል ቢፈልግ $32 ቢሊዮን ያስፈልገው ነበር። ይህም ማለት ኩባንያው ሙሉ በሙሉ መክሰር አለበት ማለት ነው። በነጋታው ጧት ፔፕሲ በቴሌቪዥን መስኮት ወጥቶ ስህተት ተፈጥሯል፣ ለዚህ ዕጣ አልከፍልም ሲል ለመላው ሀገሪቱ ህዝብ አሳወቀ። የፊሊፒንስ ህዝብ ግን ይህንን አልተቀበለም። ገንዘባችንን ስጡን የሚሉ ጩኸቶች ሀገሪቷን ሞሏት። ሰላማዊ ሰልፍ፣ የእርስ በርስ ጦርነት፣ መኪና ማቃጠል፣ ህንጻዎችን ማፍረስ፣ መሰረተ ልማቶችን ማውደም። ይህ ፊሊፒንስን ባንዴ ወዳልተጠበቀ የእርስ በርስ ጦርነት አመራ። ወዲያውኑ ወደ አመጽ ተቀየረ። የፔፕሲ መጋዘኖች ተቃጠሉ። 30 የፔፕሲ የጭነት መኪኖች ተገለበጡ። ከባድ የሆነው ግን ቦምብ መጣል ሲጀመር ነው። አንድ አጋጣሚ ወደ ፔፕሲ መኪና የተወረወረ የእጅ ቦምብ ተሳስቶ አንዲት እናትና ህጻን ልጅ ላይ ፈንድቶ ህይወታቸውን አጠፋ። በጠቅላላው የ5 ሰዎች ህይወት በዚህ የፔፕሲ የዕጣ ቆርኪ ምክንያት ህይወታቸውን አጡ። በመቶዎች የሚቆጠሩ ሰዎች ደግሞ ቆስለዋል። ፔፕሲም ደግሞ ሁኔታውን ለማረጋጋት ለእያንዳንዱ ሰው 500 ፔሶ ወይም ደግሞ $20 ገደማ የይቅርታ ክፍያ ሰጣለው አለ። ይህ ግን ለህዝቡ ቁስሉ ላይ እንጨት መስደድ ሆነበት። ነገሩ የከፋው ደግሞ ፔፕሲ ላይ የባሰው ነው። በሺዎች የሚቆጠሩ ክሶች ቀረቡበት። የፍርድ ሂደቱ ለ14 ዓመታት ቀጠለ። በመጨረሻም በ2006 ዓመተ ምህረት የፊሊፒንስ ጠቅላይ ፍርድ ቤት ፔፕሲ ሆን ብሎ ያደረገው ስህተት ስላልሆነ ተጠያቂ አይደለም የሚል ውሳኔ ሰጠ። ፔፕሲም ከገንዘብ ኪሳራ ተረፈ። ነገር ግን ፔፕሲ በታሪክ እጁ በደም ተጨማልቆ የቀረበት አጋጣሚ ነበር። ይህ ታሪክ በትልልቅ የቢዝነስ ትምህርት ቤቶች ውስጥ እንደ ትልቅ ማስጠንቀቂያ መማሪያ ሆኗል። ፔፕሲ ገበያውን ለመቆጣጠር የሄደበት መንገድ ህዝብና ሀገርን አወከ። ዛሬ ፊሊፒንስ ውስጥ ስትሄዱ ስለ ሽማግሌዎች ያንን አስፈሪ ሌሊት በትዝታ ይነግሯቸዋል። እናንተስ ታሪኩ አስገርሟችኋል? ከዚህ ምን ተማራችሁ? አስተያየታችሁን ኮሜንት ላይ አስፍሩ። በቀጣይ ደግሞ በሌላ ድብቅና እውነታ አዝናኝ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን ቤተሰብ መሆን እንዳትዘነጉ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ማሳወቅ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።